በትግራይ ክልል እየተደረጉ ያሉ ሰሞንኛ ስብሰባዎችና የነዋሪዎች ሁኔታ። በትግራይ ክልል በተለይ መቀሌ ውስጥ ተከታታይ ስብሰባዎች እየተደረጉ ነው። በስብሰባዎቹ የሚደመጡት መልእክቶች ህወሓት ከኢትዮጵያ ፌዴራል መንግስት ጋር ያለው ግንኙነት እየተካረረ ለመሄዱ ጉልህ ማሳያ ተደርጓል። ዝርዝር መረጃውን እናካፍላችኋለን። በሀገራዊ ምክክር ጉባኤ የንዑስ ቡድን ተመካካሪዎች ሀሳብ ለ50ዎቹ ተመካካሪ ቡድን መቅረብ ጀምሯል። ስለዚህም ጉዳይ ምንላችሁ ይሆናል። የዓለም የምግብ ፕሮግራም የኢትዮጵያ ኢኮኖሚ ያደገ ቢሆንም ግጭት፣ መፈናቀልና የአየር ንብረት ለውጥ የሰብአዊ እርዳታ ፍላጎት እንዲጨምር አድርጓል ሲል አስጠነቀቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የዓለም የምግብ ፕሮግራም የኢትዮጵያ ጠንካራ የኢኮኖሚ እድገት በከፍተኛ የሰብአዊ ቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥና እያየለ የመጣው የኢኮኖሚ ጫና በሚሊዮን የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ማድረጉን አስታወቀ። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን እያስተጓጎሉ መሆኑንም ገልጿል። ድርጅቱ ሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅትን ግምት በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ መቀጠሉን ገልጿል። ይሁን እንጂ የተገኘው ኢኮኖሚያዊ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም ሲልም ድርጅቱ አሳስቧል። የተባበሩት መንግስታት ድርጅት የምግብ ኤጀንሲ እንደገለጸው እድገት ቢኖርም የሰብአዊ እርዳታ ፍላጎቱ አሁንም ከፍተኛ ሆኖ ቀጥሏል። ለዚህ ዘላቂ የምግብ ዋስትና እጦት ምክንያት የሆኑ ግጭት፣ መፈናቀል፣ የኢኮኖሚ ጫናዎችና የአየር ንብረት ለውጥ መሆናቸውን የጠቀሰው ድርጅቱ በትግራይ ያለው ውጥረት እንዲሁም በአማራ፣ በኦሮሚያና በሶማሌ ክልሎች ያለው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ እርዳታ በወቅቱ እንዳይደርስ እንቅፋት መሆኑን ገልጸዋል። የረሃብ ቅድመ ማስጠንቀቂያ ሲስተም ኔትወርክ በጥር 2018 ባወጣው ሪፖርት ምንም እንኳን በአጠቃላይ የእርዳታ ፍላጎት ላይ ቅናሽ ይታያል ተብሎ ቢጠበቅም በ2018 አጋማሽ ላይ ኢትዮጵያ ከፍተኛ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 5 የዓለማችን ሀገራት አንዷ እንደምትቀጥል ተገልጿል። ሪፖርቱ በመላ ሀገሪቱ ከ15 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው መሆኑን የገለጸ ሲሆን አብዛኛው ከፍተኛ ፍላጎት ያለው ደግሞ በትግራይና አማራ ክልሎች በሚገኙ ተፈናቃዮች ዘንድና በግጭቱ በተጎዱ ማህበረሰቦች አካባቢ ነው ብሏል። ድርጅቱ ለዚህ ምክንያት ተደጋጋሚ ግጭቶች፣ ድርቅ፣ የዋጋ ንረትና የማህበራዊ ድጋፍ ፕሮግራሞች መስተጓጎል በጋራ የፈጠሩት ጫና እንደሆነ ገልጿል። አዲስ ስታንዳርድ ቀደም ሲል እንደዘገበው የሰብአዊ መረጃ ስርዓቶችና የእርዳታ መከፋፈል ሂደት ላይ ተጽዕኖ ባደረሱ ቴክኒካዊ የመረጃ ክፍተቶች እንዲሁም የስራ እንቅፋቶች ምክንያት የሰብአዊ መብትና እርዳታ ኤጀንሲዎች የችግሩን ትክክለኛ ስፋት ለመገምገም ፈታኝ ሁኔታዎች ገጥሟቸዋል። ይህም ሁኔታ ዓለም አቀፍ ክትትልና የአደጋ ጊዜ ምላሽ ስርዓትን ይበልጥ አወሳስቦታል። እንደ ዓለም አቀፍ የምግብ ፕሮግራም መረጃ የዜጎች መፈናቀል ለሰብአዊ ፍላጎት መጨመር ዋነኛው ምክንያት ሲሆን ኤጀንሲው በአሁኑ ወቅት ኢትዮጵያ በሱዳንና በደቡብ ሱዳን ከተከሰቱ ግጭቶች የሸሹትን ጨምሮ 1.1 ሚሊዮን ስደተኞችን የምታስተናግድ ሲሆን 1.9 ሚሊዮን ሰዎች ደግሞ በሀገር ውስጥ ተፈናቅለው ይገኛሉ። በድንገት በሚከሰቱ የተፈጥሮ አደጋዎች፣ በጎርፍና በድርቅ እንዲሁም ከመካከለኛው ምስራቅ ከቀጠለው ግጭት ጋር በተያያዙ የማክሮ ኢኮኖሚ ጫናዎች ምክንያት የሰብአዊ እርዳታ ፍላጎቱም እየጨመረ ይገኛል። ወደፊት የሚከናወኑ ስራዎችን አስመልክቶ የዓለም የምግብ ፕሮግራም በወጣው ማስጠንቀቂያ የስራ እንቅስቃሴዎቹ ከፍተኛ የፋይናንስ እጥረት ገጥሟቸዋል ብሏል። ለ2026 ኢትዮጵያ ሀገራዊ ስትራቴጂካዊ እቅድ 655 ሚሊዮን የአሜሪካ ዶላር የሚያስፈልግ ሲሆን እስካሁን የተገኘው 220 ሚሊዮን ዶላር ብቻ እንደሆነ ኤጀንሲው ከነሐሴ 2026 እስከ ጥር 2027 ባሉ 6 ወራት ውስጥ የምግብ እርዳታን፣ የስነ ምግብ ፕሮግራሞችንና የማህበረሰብ መቋቋም ግንባታ ስራዎችን አጠናክሮ ለማስቀጠል 180 ሚሊዮን የአሜሪካ ዶላር ተጨማሪ በጀት እንደሚያስፈልገው ገልጿል። ይህ የፋይናንስ ጥረት የህጻናት መርጃ ድርጅት ዩኒሴፍ በሰኔ 2026 ያወጣው ማስጠንቀቂያ የሚያንጸባርቅ ሲሆን ዩኒሴፍ በወቅቱ ባወጣው መግለጫ በኢትዮጵያ በግጭት፣ በመፈናቀል፣ በአየር ንብረት መዛባትና በኢኮኖሚያዊ ተጽዕኖዎች ምክንያት የሰብአዊ እርዳታ እየጨመረ መምጣቱን ገልጿል። በተጨማሪ ድርጅቱ ለ2026 ያቀረበው የሰብአዊ እርዳታ ጥሪ 81 በመቶ ያህል የገንዘብ እጥረት እንዳጋጠመውና ይህም ለእርዳታዎች ቀጣይነት ስጋት መፍጠሩንም አስጠንቅቀዋል። ካለፈው እሁድ ጀምሮ በትግራይ ክልል በተለይ መቀሌ ከተማ ውስጥ ተከታታይ ስብሰባዎች እየተደረጉ ነው። በስብሰባዎቹ ላይ እየተንጸባረቁ ያሉ መልእክቶች ክልሉን እየመራ ያለው ህወሓት ከኢትዮጵያ ፌዴራል መንግስት ጋር ያለው ግንኙነት እየተካረረ ለመሄዱ ጉልህ ማሳያ ተደርጓል። ብሔራዊ የቴሌቪዥን ጣቢያ ጨምሮ የፌዴራል መንግስት የሚቆጣጠራቸው መገናኛ ብዙሃን ህወሓትንና መሪዎችን የሚነቅፉ ተከታታይ ዝግጅቶች እያስተጋቡ ይገኛሉ።
መቀለ ከተማ ሰዎች በስጋት እንቅስቃሴያቸው እየተገደበ መሆኑን የተናገሩት አንድ የከተማዋ ነዋሪ በተለይ የህወሓት ጽሕፈት ቤት ኃላፊ አንድ ሰው ትግራይ እንደሚወድ ማረጋገጥ የምንችለው ሲሰዋ ነው ማለታቸው ግጭት እንደማይቀር ማሳያ ነው ብለዋል። ህወሓት በትግራይ ክልል ይፈጽማል የተባለ ጥፋትና የገዳጅ ወታደራዊ ምልመላ አፈሳን ለማውገዝ ባለፈው ቅዳሜ ሐምሌ 11 ቀን በአዲስ አበባ ላይ ሰልፍ መደረጉን ተከትሎ የህወሓትና የኢትዮጵያ ፌዴራል መንግስት ግንኙነት ይበልጥ እየሻከረ መምጣቱ በመገናኛ አውታሮች የሚስተጋባ አንዱ ሌላውን የመውቀስ ሁኔታ መካረሩ የተነገረ ነው። በትግራይ ክልል በተለይ መቀለ ከተማ ላይ የተደረጉ ያሉ ተከታታይ ስብሰባዎች የአዲስ አበባውን ሰልፍ ተከትሎ የመጡ የመልስ ምት ሳይሆኑ እንዳልቀሩም አንድ የመቀለ ከተማ ነዋሪ ስማቸውን ትተው በየዕለቱ ከመቀለ ስብሰባው ከአዲስ አበባ ከመገናኛ አውታሮች የሚሰራጨው በማየት የታዘቡትን ነግረውናል። የመቀለ ከተማ ነዋሪ እንደሚሉት በተለይም ከሰሜን ኢትዮጵያ ጦርነት በፊት የነበረው የትግራይ ክልል ምክር ቤት ወደ ስራ መመለሱ ከተነገረ ወዲህ የሰዎች እንቅስቃሴም የተቋማት የስራ ድባብም እየተገደበ ነው። በተለይም ወደ አመሻሹ ላይ ሲሆን ወደ 11 ሰዓት 12 ሰዓት አካባቢ ሰው በፍጥነት ወደ ቤቱ ለመግባት ሲሞክር ሲሯሯጥ ታይዋለህ። እሱ ብቻ አይደለም፣ ድርጅቱ ያለውም ሰው በጊዜ ዘግቶ መሄድ ይፈልጋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐምሌ 14 ቀን ባወጣው መግለጫ ግን የፌዴራል መንግስት ወታደራዊ ዝግጅት ላይ መሆኑን ጠቅሶ ክልሉ ላይ በጠለለውን ጥፋት ዘመቻ ለመመከት በሁሉም ዞኖች ወረዳዎችና የከተማ መስተዳድሮች ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፋፊ ህዝባዊ መድረኮች እየተከናወኑ ይገኛሉ ብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን ያስታወስናችሁ። ወደ ዘገባችን እናልፋለን። ሀገር የምክክር ጉባኤ የንዑስ ቡድን ተመካካሪዎች ሀሳብ ለ50ዎቹ ተመካካሪ ቡድን መቅረብ ጀምሯል። የተሳታፊዎች ትክክለኛ ቁጥር በሚቀጥሉት 2 ቀናት ውስጥ ይገለጻልም ተብሏል። በንዑስ ቡድን ስር የተዋቀሩ 10 ተመካካሪዎች ያጠናከሩትን ሀሳብ ለ50ዎቹ ተመካካሪ የስራ ቡድን በዛሬው ዕለት ማቅረብ የጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ የሀገራዊ ጉባኤው ወቅታዊ ሁኔታውን አስመልክቶ ዛሬ በወጣው መግለጫውን የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በንዑስ ቡድን ስር የሚገኙ 10 ተመካካሪዎች ያመነጩትን ሀሳብ ካጠናከሩና ካሰባሰቡ በኋላ ዛሬ ለ50ዎቹ የስራ ቡድኖች ማቅረብ ጀምረዋል ብለዋል። በ250 የተከፈሉት 16 ቡድኖች ደግሞ ከ50ዎቹ የቀረቡላቸውን ሀሳቦች በሰፊው ካብላሉ በኋላ ለመጨረሻውና 500 ተመካካሪዎች ላሉባቸው 8 ቡድኖች እንደሚያቀርቡ አስረድተዋል። እስካሁን ድረስ ያሉ ሂደቶችን ምክክሩ ጥሩ እየሄደ መሆኑንም እንደሚያሳዩ ዋና ኮሚሽነሩ ገልጸዋል። የምክክሩ አጠቃላይ ተሳታፊዎች ብዛት ከ4000 በላይ ይምሰል እንጂ በቦታ የተገኙት ከዚህ የሚያንስ መሆኑን በዚህ ለተሳትፎ የመጡትን ምን ያህል ናቸው የሚለውን በሚቀጥሉት 2 ቀናት ጣርቶ ትክክለኛ ቁጥር ይፋ እንደሚደረግም ገልጸዋል። ሁሉም አጀንዳዎች 4000 ተሳታፊዎች ይመካከራሉ ቢባል ለምሳሌ አንድ ቡድን ብቻ በእያንዳንዱ አጀንዳ ለመመካከር 25 ቀናት እንደሚወስድበት በሁሉም አብይ ቡድኖች ከታሰበ ደግሞ ከ200 ቀናት በላይ እንደሚፈጅ፣ ስለዚህም ከኢኮኖሚ አንፃር አዋጭ የሆነ አሰራር ጥቅም ላይ መዋሉን አስረድተዋል። በዚህም 500 ሆነው የተከፋፈሉ 8 አብይ ቡድኖች ሀሳባቸውን አጠናክረው 4000ዎቹ ለሚገኙበት ጉባኤ እንዲያቀርቡ እንደሚደረግም ተናግረዋል። ኮሚሽኑ በሚችለው አቅም ለሁሉም ተመካካሪዎች ድጋፍ እያደረገ መሆኑን ተናግረው ተቋሙ ለአንድ አካል ብቻ የሚሰራና ለአንድ ወገን ያዘነበለ ብቻ እንዳልሆነ ይህንንም ወደፊት ከውጤቱ ማየት ይችላል ሲሉ ዋና ኮሚሽነሩ ተናግረዋል። ለኢትዮጵያ ሰላም እንዲሰፍን የሚሻ ሁሉ ምክክሩ እንዲሳካ የበኩሉ እንዲወጣ ዋና ኮሚሽነሩ በመግለጫቸው ጠይቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን ያስታወስናችሁ። በሌላ አዲስ ነው ተበረጆች ዳግም እስክንገናኝ ድረስ በደህና ቆዩ።